ሰላም እንዴት ናችሁ? ይሄ መልእክት ልባችሁ በጣም እየተበጠረ ላላችሁ ሰዎች በቃ የሆነ እንዴ ምንድን ነው እያላችሁ ላላችሁ ሰዎች ነው ይሄ መልእክትና አንድ ሰሞን የአስቴርን ልቤን ላፈስል እወዳለሁ የሚለውና የበረከትን ይሳቁን ስለመሰዋት ያሉትን መዝሙሮች በጣም እሰማቸው ነበር እና በቃ በጣም አብሬ ዘምራለሁ። በቃ ጸልያለሁ። በቃ ጸሎቴም መዝሙሬም በቃ ምን ልሰዋልህ በቃ ካልሰዋውልህ የሚል ነበረ። በቃ ልቤን ካልወሰድክ ይሳቄን ካልሰዋው እያልኩኝ ነበር በእግዚአብሔር ፊት መጸለየው እና እግዚአብሔር ደግሞ በእንደዚህ አይነት ጸሎት ቀልድ አያውቅም። ከዛ ሻለና ያው ልቤን ካልሰዋው ብያለሁ። ልቤ በዛ ፕሮሰስ ውስጥ ማለፍ ጀመረ ማለት ነው። ነገር ግን ለእግዚአብሔር የሚቀርብ ነገር ታውቃላችሁ አይደለም? በአዲስ ኪዳን በብሉይ ኪዳን እንኳን ይሄ እንስሳ እንኳን ሲቀርብ ስንኩል ያልሆነ እንዲያልሆነ ተብሎ የተመረጠ ነው ለእግዚአብሔር የሚቀርበው። በአዲስ ኪዳንም ደግሞ ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ነው የተባልነው። ስለዚህ ልቤ መቀደስ ነበረበት። ስለዚህ በጣም በቃ በሚገርም ፕሮሰስ ውስጥ አለፍኩኝና እኔ ልብ ውስጥ ይሄ ነገር አለ እስክል ድረስ በቃ እንደዚህ ማስባለሁ እንዴ ነው የሚሰማኝ። ስለዚህ ነገር ማለት እኔ ልቤ ውስጥ አሉ ብዬ የማላቃቸው ነገሮች በሙሉ ወደ ሰርፌሱ መጡ። በቃ በደንብ አያቸዋለሁ። በቃ ፊሊንጎች፣ ቅናቶች፣ ንዴቶች በቃ ይሄ ልቤ ውስጥ የተቀመጡ ነገሮች እንዳለ መውጣት ጀመሩ። ልቤ በቃ መበጠር ጀመረ ማለት ነው እና በጣም ከባድ ነበረ በጣም እና ልባችን ከመሰዋታችን ከመወሰዱ በፊት በዛ ውስጥ እናልፋለን። ልባችን ውስጥ ያለው ነገር በብዙ ነገር ውስጥ ያልፋል እና ከዛ ደግሞ ይሳቄን ካልሰዋው ምናምን ደግሞ እያልኩኝ ከዛ ያው ልቤ ሲበጠር ይሳቄ ተገኘ። እኔ እንዲሁም በቃ ምንድን ነው የለኝም ይሳቅ ስለሌለኝ ብዬ ነበረ ማለት ይሄ ከእግዚአብሔር በጣም ማስበልጦ ለእግዚአብሔር አልሰዋም የምለው ነገር አለኝ ብዬ አላስብም ነበር እና ልቤ በሚበጠርበት ሰዓት ነው ያ ይሳቅ የተገኘው ማለት ነው። ከዛ ያው መሰዋቱ ላይ ደረስኩኝ ማለት ነው እና በጣም ከባድ ነበረ። ይሳቁን ያንን ይሳቅ ብለን ያስቀመጥነውን ነገር በየሳቃችን ምንጭ ነው ወይ ደስታችን ነው ያለኝ ይሄ ነው የምንለውን ነገር መሰዋት በጣም ከባድ ነው እና በጣም ከባድ ነበረ። በጣም በቃ እና ያው ሁል ጊዜ እንደ አብርሃም ይሳቃችን አይመለስም። አንዳንዴ የአብርሃም ከእግዚአብሔር ስላልበለጠ ነው ያልተወሰደው ብዬ አስባለሁኝ። ከእግዚአብሔር አይበልጥም። አብርሃም ለመሰዋት ዝግጁ ነበረ እና የአንዳንዶቻችን ይሳቆች ግን ጣዖት ሆኖብናል። በአንድ ልብ ውስጥ ደግሞ እግዚአብሔርም ጣዖትም አያድርም። አንዱን መምረጥ አለብን እና አንዳንድ ይሳቆች ያው በዛው ተሰውተው ይቀራሉ። እንደ አብርሃም ይሳቅ አይመለስም እና ያው ከባድ ነው። በዚህ ፕሮሰስ ውስጥ እያለፋችሁ ከሆነ ያው እንትን በሉ ለማለት ነው። ሰሬንደር አድርጉ በቃ ያልፋል። ይሄ ሞመንት ያልፋል። ልባችሁም ተበጥሮ ውስጡ ያለው ነገር ወጥቶ ብዙ ለቅሶ ይኖረዋል። በጣም ደስ አይልም። ፕሮሰሱ ከባድ ነው፣ ግን የእግዚአብሔር ጸጋ አለ። አንዳንድ ይሳቆችም ደግሞ ተወስደው ይቀራሉ። ግን ከወደደው ከሱ ጋር የሚያራርቀን ከሆነ በእግዚአብሔር ዓይን በቃ ልክ ካልሆነ ይሂድ። ከእግዚአብሔር ምን ይበልጣል? ተባረኩ።